እዚህ አስፈሪ ፍጡር የተመታው ሰው ወዲያውኑ አረንጓዴ ፈሳሽ ማስተዋወክና ማሳል ጀመረ። አውሬው በቀጥታ ወደ ቀጣዩ ሰለባ አመራ። ሴትዮዋ በከፍተኛ ፍርሃት ብትጮህም በሰከንዶች ውስጥ ሁለቱም ዝልፍልፍ ብለው ወለሉ ላይ ወደቁ። እናም ሰውየው ሚስቱ እየተጎተተች ስትወሰድ ሲመለከት ልጁ እንድታመልጥ ሊያስጠነቅቃት ቢሞክርም ጉሮሮ ሙሉ በሙሉ ተዘግቶ ስለነበር ድምጽ ማውጣት አልቻለም። በዚህ ሁሉ መሃል ሻርሎት የጆሮ ማዳመጫዋን አድርጋ ሙሉ በሙሉ በስልኳ ተመስጣ ነበር። ልክ በዚህ ጊዜ ውሻው አለማቋረጥ በከፍተኛ ድምጽ መጮህ ጀመረ። ሻርሎትም ውሻው የራበው መስሏት ለውሻው ምግብ ለመውሰድ ወደ ኪችን አመራች። ነገር ግን አይኖቿ አሁንም ከስልኳ ስክሪን ላይ አልተለቀኑም ነበር። አባቷ ሳሎን እየተጎተተ ወደ አየር ማውጫው ቀዳዳ እየተወሰደ መሆኑን ጨርሶ አላስተዋለችም። እናም ሻርሎት የውሻውን ምግብ ይዛ ተመለሰችና ከፊቱ አስቀመጠችለች። ውሻው ግን ምግቡን ትቶ አሁንም ፊቱን ወደ ሳሎኑ አዙሮ መጮሁን ቀጠለ። እሷም የሆነ ነገር መፈጠሩን የተረዳችው ያኔ ነበር። ወደ ሳሎን ገብታም ወላጆቿን ብትጣራም ቤቱ ግን በሚያስፈራ ዝምታ ተውጦ ነበር። ምንም አይነት ምላሽ አልነበረም። ወደ አየር ማውጫው ቀዳዳ ስትመለከት ክፍቱ ቀዳዳ ባዶ ሆኖ ነበር። በዚህ ጊዜ የሻርሎት አባት በሸረሪት ድር ተጠልፎ መንቀሳቀስ እንኳን አቅቶት ነበር። ሊያደርግ የሚችለው ብቸኛው ነገር ያ አስፈሪ ፍጡር ወደ ቤቱ ተመልሶ ሲገባ በትካዜ መመልከት ብቻ ነበር። ሻርሎት በመጨረሻ አንድ መጥፎ ነገር እንደተከሰተ ብትረዳም የቤቱ በሮችና መስኮቶች በሙሉ ግን ከውጭ ተቆልፈው ነበር። የምትወጣበት መንገድ ስላጣች ሻርሎት በከፍተኛ ፍጥነት ወደ ክፍሏ አመራች። ታናሽ ወንድሟን ይዛ ለማምለጥ ብትሞክርም የውሻው የጩኸት ድምጽ ከአየር ማውጫው ቀዳዳ ውስጥ ሲወጣ ሰማች። እናም ነገሩን ለመፈተሽ በፍጥነት ወደዛ አመራች። በቀዳዳ ውስጥ እየጮኸች ብትጣራም የተመለሰላት ምላሽ ግን የውሻው ድምጽ አልነበረም። ከቀዳዳው ውስጠኛ ክፍል ውስጥ አንድ አስደንጋጭና አስፈሪ ድምጽ ተሰማ። አውሬው በእሷ የድምጽ ሞገድ የተነሳሳ ይመስል ወዲያውኑ ወደ እሷ አቅጣጫ በከፍተኛ ፍጥነት መጋለብ ጀመረ። ሻርሎትን በድንጋጤ ተውጣ የአየር ማውጫ ቀዳዳውን ለመዝጋት አንድ ተለቅ ያለ ቁምሳጥን ጎትታ አስደገፈችበት። እናም አውሬው ቁምሳጥኑን ደጋግሞ በኃይል ይጋጨው ጀመር። መላው ቤቱም በኃይል ተናወጠ። ሻርሎትም እየጮኸች ወደ ኋላ ፈገፈገች። በፍርሃት ብዛትም መሬት ላይ ተቀመጠች። ነገር ግን ያ አውሬ በሌላኛው የአየር ማውጫ መውጣት እንደሚችል ጨርሶ አልጠረጠረችም ነበር። እናም ትኩረቷን በሙሉ በዚያ ቁም ሳጥን ላይ አድርጋ ሳለ በድንገት ከጀርባዋ አንድ እንግዳ የሆነ እንቅስቃሴ ተሰማት። ዞር ብላ ስትመለከት ግን የታናሽ ወንድሟ አልጋ ባዶ ሆኗል። ወንድሟ ጠፍቷል። ሻርሎት አውሬው ታናሽ ወንድሟን ወደ አየር ማውጫ ውስጥ ይዞባት ገብቷል። ሙሉም ትርጉም ፊልም ባዮ ላይ ባለው ሊንክ ታገኙታላችሁ።